ለቀን መንገዱን ለቀን ተነዳን። መሄድ የምንፈልገው በዚህ ነው፣ ግን ወደዚህ ተነዳን። አንድ ኃይል አንድ ፎርስ ከአቅማችን በላይ ሆኖ ናዳናል። በትላንትናው ሌሊት የእርሱ የሆን የሚያመልከው እግዚአብሔር የላከው መልአክ በተገበ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባል፣ ካንተ ጋር የሚሄዱትን ሰዎች ሕይወት እግዚአብሔር አትርፏል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደተናገረኝ እንደዛው እንደሚሆን በእግዚአብሔር አምነዋለሁ። አሜን። አይዟችሁ እንደተናገረኝ እንደዛው እንደሚሆን አምነዋለሁ። ድምጻችሁን ከፍ ባለው ድምጽ እግዚአብሔር በሉ እንደተናገረኝ እንደዛው ያደርጋል። ወሮን ፈደንዴታኑ ዋቀዮን ጀራ አኩማናት ዱባቴ አኩማ ሳንጎዳ እንደተናገረኝ እንደዛው ያደርጋል። ሬሱ ይሄ ነው። እግዚአብሔር እንደተናገረው ያደርጋል። አሜን አይባልም? እሺ ያሳብን ጥቂት እግዚአብሔር ምን ይካፈል። አሁንም በራሳችሁ ለአውጁ እንደተናገረኝ እንደዛው ያደርጋል በሉ። ይሄ መልእክት እግዚአብሔር የተናገረው ነገር ወይም ደግሞ ከእግዚአብሔር የመጣው ድምጽ ወይም ደግሞ እግዚአብሔር ወደፊት እንዲና እንደዛ አደርጋለሁ ካለ ያ ማለት ነው። ቆይ እግዚአብሔርን ታምናላችሁ? ስለ እግዚአብሔር የሚያምን ሰው አንዱ ጥያቄ እሱ ነው። ሁለተኛ ደግሞ የሆነ ከእግዚአብሔር የሰማችሁት ነገር አለ? እግዚአብሔር ወደ ነገር አወራችሁ ሰዎች አላችሁ? ነም ዋቅ ወስተድበት ይርጅርታን አላችሁ? የሆነ ድምጽ ከጌታ ሰምቻለሁ፣ እግዚአብሔር እዝና ዛጋ ትደርሳለህ ብሎኛል። ያን የዛሬ መልእክት እሱ ነው። በዚህ ቦታ ጳውሎስ ወደ ሮም እየሄዱ ያለ ጉዞን ወደ ሮም በመርከብ እያደረጉ መንገዱ በጣም አስቸጋሪ መንገድ ሆነ። መንገዱ ፈተና በዛ። አውሎ ንፋስ፣ ነውጥ፣ ርብሻ፣ ጭንቀት፣ ሰቆቃ መንገዱ ሆነ። ለመድረስ የተነሱት ሮም ለመድረስ ነው። ግን መንገድ ላይ ከባድ አውሎ ንፋስ ገጠማቸው። 14 ሌሊት በጭንቀት አሳለፉ። ማ ያለበት ጳውሎስ አለ። ጳውሎስ ማለት የተቀባ እግዚአብሔር የጠራ ገና ዓለምን ታገለግላለህ ያለ ብዙ ከዚህ በኋላ በነገራችን ላይ ሮም ከሄደ በኋላ ብዙ መልእክት ጽፏል። ፊልጵስዩስን፣ ቆላስይስን እዛ ጋር ደግሞ ኤፌሶን፣ ሮማን እዛ ነው የጻፈው። ብዙ ጳውሎስ የሚያደርጋቸው ነገሮች አሉ። ይህንን አይነት ድምጽ ያለ ሰው 14 ሌሊት ከጳውሎስ ጋር የሚሄዱት በጾም አሳለፉ። በዚህ ጊዜ በጣም ምግብ አይበሉም። ጭንቀት ነው፣ ሐዘን ነው፣ ሰቆቃ ነው። በዚህ ጊዜ በዚህ መካከል ጳውሎስ ተነሳ፣ ብድግ አለና በደንብ ስሙ። መርከቢቱ የተናወጠች ነው። ከባድ ርብሻል፣ ከባድ ሁከት አለ። መንገዱን ለመሄድ አስቸጋሪና አሰልቺ ነገር አለ። በደንብ ስሙ። በደንብ ስሙ። መንገዱ ከባድ ነው። ጳውሎስ ተነሳና
መልእክት አለ አለ። ከነገራ ናቸው እርጋጅራ መልእክት አለ። እንዲህ እኮ ጸጥ ያለ ጉባኤ አይደለም። መርከቡ እንዲህ ያደርጋል ያናወጠ የሚገርማችሁ ገንዘብ የያዙትን ዕቃ ምናምን ጥሏል። ኪሳቸው ባዶ ነው። ያጫሉት ሁሉ ጥሏል። በጣም ከባድ ነው። ጥያለ ሻለ ባሎስ ተነስቶ 14 ሌሊት ጨረቃ ፀሐይ ያላዩ ወገኖቼ ጌታ እንደዚህ ይለኛል አለ። አትፍሩ። እግዚአብሔር የተናገረኝ ነገር አለ። ከኛ መካከል ማንም አይሞትም። ማንም ምንም አይሆንም። ዝም ብሎ እኮ አይደለም። ማንስማ መርከቢቷ እኮ እየተሰባበረች እዚህ ጋር መርከቡ የተሰባበረ እያየ እግዚአብሔር ነገረኝ ነገር አለ። ማቼ ማታ የሱ የሆንኩ እኔ ማመልከው አምላክ መልአኩን ልኮ እናንተ ስትናወጡ እኔ ሰማይ የሰማው ነው አለ። እናንተ ስትረበሹ ያዛችሁትን ዕቃ ስትጥሉ ተስፋ ስትቆርጡ እኔ ከእግዚአብሔር ጋር እያወራው ነው። ምን እግዚአብሔር እንደዚህ ብሎኛል ትደርሳላችሁ ብሎ እስጩና ይደርሳለሁ በሉ። የፈለገ ነገር ይሁን ሁኔታ አስቸጋሪ ይሁን እግዚአብሔርን ሰምታል ትደርሳል። አራጩና አሜን በል። እኛ ዘመንን አይተን አንናገርም፣ ሁኔታን አይተን አንናገርም፣ ግን ድምጽ አለን። 2018 የከፋ ቢሆን ፖለቲካሊ ኢኮኖሚካሊ ብዙ ነገር ቢወርድ እኛ ሰማይ ሰምተን እንናገራለን። የፈለገ ነገር ቢሆን የተናገረን አምላክ አለ። ሰውን አናይም፣ እግዚአብሔርን እናያለን። ሁኔታን አናይም፣ እግዚአብሔርን እናያለን። እግዚአብሔር ምን ብሏል? ትደርሳለህ። እስጩና ይደርሳለሁ በሉ። መጨረሻ ላይ መጣበታለሁ። በስባሪ ደረሱ ይላል። መርከቢቱ ተሰባብራ መጨረሻ መጣበታለሁ። መርከቢቱ ተሰባብራ ጨጨደ በስባሪ ለካ ጌታ ከተናገረ በስባሪ ይደርሳል። ሺው ብር ተሰባብሮ አንድ ቆም ምናምን ብሎ በ20 ብር ሊደርስ ይችላል። አሜን። መልእክቱን ከተናገረ በኋላ እግዚአብሔር ብሎኛል እንደተናገረው እንደዛው ያደርጋል። ሃሌሉያ አሜን። እዚህ ጋር ያላችሁ ሰዎች በደንብ ስሙ። እግዚአብሔር እንደተናገረ ያደርጋል። አሜን። በቤታችሁ ላይ አውጁ። እግዚአብሔር እንደተናገረ በሉ። ያደርጋል። ማን እንደተናገረ? እግዚአብሔር እንደተናገረ። ዛሬ በጌታ ላይ ኮንፊደንስ። በነገራችን ላይ አሁን እኛ ገዝተን ያስገባነው እኮ ይሄ ወንበር ሊሰበር ይችላል። እውነት ውሸት ግን እኮ ስትቀመጥ ይሰበራል ብለህ አልተቀመጥክም። በቃ ዝም ብለህ ተቀምጠሃል። እኛን ተማምነህ ዋንጫ ቢያስንኪያኑ የተማቸም አይጥሉኝም ብለህ አንተ እኛ በመጠነው ወንበር ተደግፈህ እግርን አጣምረህ ቁጭ ብለህ የሰማይ አምላክ እንዴት አትደገፍም? የጠራ አምላክ እንዴት አትደገፍም? በነገራችን ላይ ዘፍጥረት ምዕራፍ 1 እግዚአብሔር ሰማይና ምድር ፈጠረ ምናምን አለና እግዚአብሔር አለ ሆነ ይላል። በቃ እግዚአብሔር የተናገረን እንደሚያደርገው እርግጠኛ የምትሆነው ሰማይ ሁን ስል ሆነ፣ ምድር ሁን ስል ሆነ። አሁን ከዚህ የሚበልጥ መረጋገጫ አትፈልግ። ሰማይ ራሱ የሆነው እሱ ተናግሮ፣ ምድር የሆነችው እሱ ተናግሮ መጽሐፍ ቅዱስ እንደዚህ ይላል። የእስራኤል ክብር የሆነው እግዚአብሔር አይዋሽም። አቦ በኢየሱስ አረ አሜን ጀዳ። የእስራኤል ክብር የሆነው እግዚአብሔር ድምጽ ከፍ አድርጉ አይዋሽም በሉ። ከዛስ አይጸጸትም፣ እርሱ ይጸጸት ዘንድ ሰው አይደለም። አንደኛ ሳሙኤል 15:29 አንደኛ ሳሙኤል 15:29 የእስራኤል ክብር የሆነ በኢየሱስም ሰይጣን ይስማ፣ እግዚአብሔር ክብራችን ነው። አሜን። ግዝምዝ ከፋል ጩና እግዚአብሔር ክብሬ ነው በሉ ባካችሁ። በልበል ተናገር። ማክብሬ ነው እግዚአብሔር ያንተ ክብር ነው። ይሄ የምታመልከው አምላክ
ከውርደት የሚያወጣ ከጭንቀት የሚያወጣ ከሰቆቃ ህይወት የሚያወጣ ክብር ነው። እንደዚህ አለ የእስራኤል ክብር አለ ማ እግዚአብሔር። እሱ ይናገር እንጂ የሰማ እሱ ይናገር እንጂ ድምጽ ከፋግና እሱ ይናገር እንጂ በልስቲ ያደርጋል በሉ በኮንፊደንስ። ከዛስ የእስራኤል ክብር የሆነ እግዚአብሔር አይዋሽም። ተናግሯል፣ አይዋሽም። ትደርሳለህ ብሏል፣ አይዋሽም። አይዋሽም። ደግሞ እኮ ከተናገረ በኋላ ሃይ አድዋን ከነዲስ አይልም ብተው አይጸጽትማ። አደርጋለሁ ካለ እኔው ለምሳሌ ዘማሪ ብብሳ የሆነ ነገር አደርግልሃለሁ ብዬ አንዳንድ አካሄዱ ካልተመቸኝ ቀይራለሁ። አይጸጽትም ሰው እሱ ደግሞ አይጸጽትም። በቃ ከተናገረ ተናገረ አይጸጽትም። መጽሐፍ ቅዱስ እግዚአብሔር እንደተናገረ ማንን አሰበ? ሳራን አሰባት። ማን እንደተናገረው? እግዚአብሔር እንደተናገረው ሳራን አሰባት። የገባው የተስፋ ቃል ኪዳንን ፈጸመላት ይላል። ስለዚህ አይዋሽማ፣ የተናገረውን ያደርጋል። ዕንባቆም ላይ እርሱ አይዋሽም፣ ቢዘገይም በርግጥ ይመጣል። ቢዘገይም ሳያረግ ቢቆይም ቢዘገይም እሱ አይዋሽ። የዘገየ የመሰለ አለ ይመጣል። ይመጣል እስቲ ይመጣ ነው በሉ። ስለዚህ እንደተናገረው ያደርጋል። አንድ ጥቂት ነገር ተናግሬ ልጨርስ። ጳውሎስ እግዚአብሔር እንደተናገረኝ እንደሚያደርግ አምናለሁ ሲል መንገዱ ላይ ምን ነበር? እቺ ነገር ተናግሬ ጨርሳለሁ። መንገዱ ላይ ምን ነበር? እግዚአብሔር እንደተናገረ ያደርጋል ብሎ ሲያውጅ መንገዱ ላይ ምን ነበር? ጳውሎስ ሲያውጅ ሲናገር ጉዞ ምን ነበር? የመጀመሪያ ክልከላ ነበር። ክልከላ እስቲ ክልከላ በሉ ማጀን ወርፋ ዶርካጅ ምን ነበር? አቦተናገር ምን ነበር? ክልከላ ነበር። ከጋሉና አውራ እዚሁ 27 ላይ እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። 27 ዋው! ብዙ ቀን በዝግታ እየተጓዝን ቀንዶስ አካባቢ በጭንቅ ደረስን። በጭንቅ ንፋሱም ወደፊት እንዳንሄድ በከለከለን ጊዜ ይሰማል። ወደፊት እንዳንሄድ ንፋሱ በከለከለን ጊዜ በእነሱ ጉዞ ላይ የገጠማቸው ንፋስ አለ። እንዳይደርሱ ከፊት ለፊት የገፋቸው ወደ ኋላ የገፋ ንፋስ አለ። ወደፊት እንዳንሄድ በከለከለን አሁን የገጠማቸው ንፋስ ካልካይ ንፋስ ይባላል። ምን ንፋስ? አረ ተናገር። ምን ንፋስ? ካልካይ ንፋስ። ቅሌንሳ ዶር ሚከለክል ሚገድል አቅም ያለ ራእይ ያለ ትግል ያለ ሚከለክል ካልካይ ንፋስ ነው የሚባለው። በከለከለን ጊዜ ንፋሱ ወደፊት እንዳንሄድ በከለከለን ጊዜ ተከለከልና ምን ነድበት ቦታ አለ ካልካይ። እስቲ ካልካይ በሉ ባካ። በኢየሱስም ካልካይ መንፈስ የተመታ ይሁን። ተናገሩ እስቲ ካልካይ በሉ። ታውቃላችሁ አንዳንድ ሰው ትምህርት አለው ስራ እንዳይሰራ ካልካይ። አንዳንድ ሰው ትልቅ ራእይ አለው ራእዩ ጋር እንዳይደርስ ካልካይ። ማግባት ፈልጋል ካልካይ። ስራ መስራት ፈልጋል ካልካይ። እስቲ ካልካይ በሉ። ሀቡሮ ወዶር ኮዳሜ ሀቡሮ ወዶ ካልካይ ማለት ነው። የሆነ ነገር ያሰብክ ካልካይ የሚጎትት ደረስኩ ወጣው ስትል ካልካይ። ብዙ ጊዜ ሰው እየሰራ እየነገደ
እየታገለ አይደርስም። ከልካያል ከልካዩ ይመታል። እስቲ ይመታል በሉ። ምኑ ከልካዩ ወደ ኋላ ሄድኩ ስትል ወደ ኋላ፣ ደረስኩ ስትል ወደ ኋላ የሚገፈትር አስቴር ያለ ሕግ ጥሳ ገባች። አስቴር ታውቃላችሁ፣ እነዛ አራቱ ለምጻሞች የተከለከሉ ነበሩ። ወደ መንደሩ እንዳይገቡ፣ ወደ ከተማ እንዳይገቡ ለምጻሞቹ በለምጽ ምክንያት ተከለከሉ። ለምጹ በእነሱ ላይ ያለው በሽታ ነው፣ ግን ወደ ከተማ ሕጉ እንዳይገቡ ያደርጋቸዋል፣ ይከለክላል። ያ ብቻ አይደለም፣ ደህና ልብስ አይለብሱም። የተቦጫጨቀ ልብስ ለብሰው ይጮዋሉ። ከሩቅ እኔ እንዲሁ ነላላ አቻስ ነላላ ይላሉ። እኔ እንደዚህ ነኝ እኔ ሊሆን እያሉ ያውጃሉ፣ በሽታቸውን ያውጃሉ። ከዛ ሕጉ ከከተማ ውጭ አንድ ቀን ወሰኑ፣ እንገባለን አሉ። ሰተት ብሎ ሲገቡ አንተ ከተማ ተጠራርጎ ከፊታቸው አይጠፋም። የሆነ ቤት አይደለም፣ መንደሩ ተጠራርጎ ከፊት ዞር ይላል። የሆነ ነገር አይደለም፣ አንድ ግለሰብ አይደለም፣ ሀገር ጌታ ከፊት ገለል ያደርጋል። ጩና እስቲ ሀገር በሉ ባካችሁ። ሀገር፣ ሰፈር፣ ከተማ ተነቅሎ ከፊታቸው ዞር አለ። ሁለተኛ ቶሎ የሚጨርስ ሁለተኛ ጳውሎስ ይህንን መልእክት ሲያመጣ፣ ይህንን ድምፅ ከሰማይ ሲያመጣ ምን ነበረ? ሁለተኛ መያዝ፣ የተያዙ ነው። ከቃሉን አንበው 27:14 እንዲህ ይላል። ብዙም ሳይቆይ ግን ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ንፋስ ከደሴቱ ተነስቶ ቁልቁል መጣባቸው። በነገራችን ላይ ሉቃስ ነው ለቴዎሎፎስ የሚጽፈው። መጣባቸው ይላል። ይገድ ቁልቁለት። አንዳንዴ እኮ እንዲህ ወደታች መጣ ነገር እኮ መከልከል አትችሉም። ቁልቁል ይመጣ አቅምን ይመታል፣ ጉልበትን ይመታል። ቁልቁለት ይመጣው ነገር ከላይ ነው የመጣ። ሪዚስት ማረጉ ቁልቁለት መጣብን አሉ። አውሎ ንፋሱ ወደ ታች ጉባ ገድኑ ታዱ ሄጀራን ቁልቁለት ወደ ታች መጣብን አሉ። በምን አቅም ይቋቋሙ? አንዳንድ ቻሌንጅ ስለገጠማችሁ ብቻ አይደለም፣ እናንተ ወደ ምትወርቁበት ከፍ ብሎ ሊመጣ ይችላል። እንደዛ ነው ምሎ ከዛስ ንፋሱ ከደሴቱ ተነስቶ ቁልቁል መጣባቸው። መርከብቱ በማዕበሉ ስለተያዘች ወደ ንፋሱ ልትገፋ አልቻለችም። ስለዚህ ሁለተኛ መርከብቱ ምን ሆናለች? በማዕበሉ ተይዛለች። ወደ ፊት መሄድ ይፈልጋል፣ ግን መርከብቷ ተይዛለች። በምን? በማዕበል፣ በአውሎ ንፋስ፣ በናውጥ ተይዛለች። ስለተያዘች ወደ ፊት መሄድ አትችልም። ተይዛለች። መሄድ የፈለገች ተይዛለች። ገና ሩቅ መንገድ አለ። መርከብቱ ተይዛለች፣ በአውሎ ንፋስ ተይዛለች። ዛሬ በምንድን ነው ተያዝከው? ይቆረጣል ነው አልኩኝ። የያዘ ነገር እግዚአብሔር ካንተ ላይ ይመታል። አቅሚን የበላ አቅም እያለ ጉልበት እያለ በዛ አቅም እንዳትሄድ የያዘ ነገር አለ። ዛሬ በኢየሱስ ስም ይወድቃል። ቃሉ ሰምታችኋል። ግን እዚህ ናችሁ። ስሙ። መርከቢቱ በማዕበል ስለተያዘች ኦልሬዲ እነ ጳውሎስ የዱበት ያለው መርከብ ነው። የነሱ መኪና ነው፣ የነሱ ፕሌን ነው፣ ይላይፋቸው ነው።
ተይዛለች። ወደ ንፋስ ልትገባ አልቻለችም። ከዛስ አልቻለችም፣ ወደፊት መሄድ አልቻለችም። የሆነ የያዘ ነገርን የያዘ አገልግሎትን የያዘ እግዚአብሔር ዛሬ ይመታል። አሜን አሜን የሚል ሰው ወንጅሬና ከቀበ ዋቀዮን ስራሩ ኩታ ጀዲያ የተያዘብህ ነገር አለ። በሰው እጅ የተያዘ ነገር አለ። የተያዘ ነገር አለ። ዛሬ በኢየሱስ ክርስቶስ ይመታል። አሜን። ለዚህ ነው ዳዊት እንደዚህ አለ፣ ክፎች አስጨናቆች በጣም የወፈሩ አቅም ያላቸው ያዙኝ ይላል ዳዊት። ከበቡኝ፣ መከብስ ከበቡኝ፣ ያዙኝ፣ በእግዚአብሔር ስም አሸነፍኳቸዋል። በማስም አሸነፍኳቸው። ብዙ ነገር ሊይዘን፣ ብዙ ነገር ብዙ ነገር ህይወታችን ሊፈታትነን ሊይዘን ይችላል። እግዚአብሔር ግን ከኛ ላይ እያራገፈ እየመታ እግዚአብሔር ያሻግረናል። እስቲ የያዘኝ ነገር ይመታል በሉ ጩና። ዛሬ በጌታ በኢየሱስ ስም አንተን የያዘ ህይወትን የያዘ አገልግሎትን የያዘ እግዚአብሔር ካንተ ላይ ይመታል። እስቲ ጩና ይመታል በሉ። እስቲ ጩና ይለቀቃሉ። ጋና ዲሳ ጀራመ ወኒ ኑቃበ ጋኑ ዲሳ አሜን። የእግዚአብሔር ቃል እንደዚህ ይላል። ኢየሱስ ክርስቶስ ወደ ማዶ ተሻገሩ ብሏቸው ጉዞን ጀመሩ። እየሄዱ ያለ ከባድ አውሎ ንፋስ ተነሳባቸው ይላል። መሄድ አልቻሉም፣ መቋቋም አልቻሉም። ከዛ ኢየሱስ ደግሞ እኮ ቃሉ ንፋሱ ከፊት ነው ምሎ፣ እነሱ ወደ የሚሄዱበት ከፊት ነው ምሎ፣ ከልካው ማለት ነው። ከፊት ነው የገፋቸው፣ ከኋላ አይደለም። ብዙ ጊዜ እኮ ቻሌንጅ የሚያደርግ ነገር ከኋላ አይደለም፣ ከፊት ነው የሚመጣ። ከራይ ፊት ነው የሚመጣው። ወደ ከምትሰራ ነገር ከዛ ነው የሚመጣውና ከፊት ለፊት ገፋ ይላል። ገረዱባ ዲቤጀ ኢየሱስ ሊያልፍ ሲል ጴጥሮስ አየ። ኢየሱስን አየና ብድግ ብሎ ውሃ ውስጥ ገባና ሄደ። የማይበሉን ከባድነት አየና ሰጠመ ይላል። ከዛ ኢየሱስ ያዘኛል፣ ያዘው። እኔ በጣም ወደድኩት ነገር አንድ ሐሳብ አለች። ናተፉ አንድ ጊዜ ጴጥሮስ ውሃ ላይ ተራምዷል ለተወሰነ ጊዜ። ከዛ ሰጠመ። ግን ኢየሱስ ጋራ ተያይዞ ወደ መርከብቷ ሲመለሱ ይላል ንፋሱ ጸጥ አለ። ኧረ አሜን። እየሄደ የሰጠመ ጴጥሮስ አንድ ነገር ይዞ ተመለሰ። ኢየሱስን ኧረ የሰማ ብያል። ይኸውልህ ሲሄድ እኮ ሰጥሟል፣ ሲመለስ ግን ኢየሱስን ይዞ መጣ። አንዳንድ ነገር ስታደርግ ልትሰጥም ትችላለህ፣ ልትሳሳት ትችላለህ፣ ልትወድቅ ትችላለህ፣ አስቸጋሪ ነገር ሊገጥም ይችላል። ነገር ግን ኢየሱስን ይዘህ ትመለሳለህ። እኔ ዛሬ መልእክት አለኝ። አስቸጋሪ አስጨናቂ ነገር ውስጥ ገብቻለሁ የምትሉ ሰዎች ኢየሱስን ያዙ፣ ወደ መርከባችሁ ግቡ፣ ናውጡ። ቻሌንጁ ጸጥ ይላል። ባካችሁ ለጌታ ክብር አምጡ። አጨብጭቡ ለኢየሱስ። ዛሬ ባስጨነቀን ነገር ላይ ኢየሱስን ይዘን እንገባለን። ነገሩ ጸጥ ይላል። ወጋው ነቀልኩ ተከልኩ አላለ። ቀጥታ መጥቶ ገባ። እሱ ሲገባ ጸጥ። ማን ሲገባ? በኢየሱስ መግባት ጸጥ። ከዛስ ሄዷ
ሶስተኛ የጀለስኩ ከእጃቸው የወጣ ነገር ነበር። በእጃቸው ውስጥ ነበረው ከእጃቸው ያመለጠ። እስቲ የሰማ ያለው ከእጃቸው የወጣ ከቁጥጥራቸው ውጪ የወጣ የነሱ የነበረ ካግማቸው እናንተ 27:15 ማን አለ እንደዚህ ይላል። ዋው መርከብቱ በማዕበሉ ስለተያዘች ወደ ንፋሱ ልትገፋ አልቻለችም። ስለዚህ መንገድን ለቀን በንፋስ ተነዳናል። አውስሙ በጣም የሚገርም ነገር ነው። መርከብቷ ወደፊት የሄደች ነው። አሁን የመጣው ንፋስ አውሎ ንፋስ የመጣው ቻሌንጅ የገጠማቸው ነገር መርከብቱ ከእጃቸው እንድትወጣ አደረገ። ከነጋራ ናችሁ ወይ? እስቲ ለምይርታ ከቁጥጥር ውጪ ሆነ። አርቢያ ከዘነ ከለነ ሞቲ ከቁጥጥር ውጪ እንደውም ወለድ ብላችሁ ስታነቡ ይላችሁ ሲወናታቸው አንድ ከነጋራው እንደዚህ ይላል። ተለቀን አለ። እንደው ብላም በጣም የገረመኝ ነገር አለ። መርከብቱ ከነሱ ቁጥጥር ውጪ መውጣቱ በጣም የሚገልጽ ሐሳብ አለ። ስሙ እንደዚህ ይላል። እንደዚህ ቁጥር 20 ላይ ንፋስም ስለበረታብን ለመትረፍ የነበረ ተስፋ ሁሉ ተሟጠጠ አለ። ኖ ከፍ ብሎ ቁጥር 17 መጨረሻ ላይ እንዲሁ በዘፈቀደ እየተነዳን ሄድን ይላል። ምን ማለት ነው? መርከብቱ ከነሱ ቁጥጥር ውጪ ወጣች። ወደ ፈለገች የምትሄደው መርከብቷ ወደ ሰሜን፣ ወደ ምዕራብ፣ ወደ ምስራቅ እንደፈለገች ትሄዳለች። ንፋሱ መርከብቷን ከነሱ ቁጥጥር ውጪ ከነሱ ሲስተም ውጪ አውጥተው ከፈለገ ማዕበሉ የሚመጣና ወደዛ ወስዳቸዋል። የተረጋጋ ህይወት የለም። የተረጋጋ ነገር የለም። መርከብቱ ወደ መጣብ ንፋሱ ወደ ገፋ ሁሉ ይሄዳሉ። ከነሱ ቁጥጥር ውጪ ወጥተዋል። መቆጣጠር አይችሉም። ወደ ፈለጉት ቦታ መሄድ አይችሉም። መርከብቱ መጣና ከነሱ አቅም በላይ ሆኖ እንደፈለገ ወደዛ ነዳ። ስለዚህ ከነሱ ቁጥጥር ውጪ ወጣ። ምን እያልኩ ነው? ስሙኛ፣ እኔ እያልኩ ያለው እየተናገርኩ ያለው ከናንተ ቁጥጥር ውጪ የወጣ ነገር፣ ከሲስተማችሁ ውጪ የወጣ ነገር፣ ከአእምሮአችሁ ያለፈ ነገር ምን አለ? አንዳንዴ ነገሮች እንደዛ ይሆናሉ። ካንተ ሐሳቦች፣ ካንቺ ሐሳቦች በገንዘብ ብትሞክሩ አትችልም። ወደ ፈለገው ወደዛ። በነገራችን ላይ አንዴ መሪ ከእጃችሁ ከወጣ የትኛም ነገር ይሁን ማኪና አስተውን የነዳ ያለ መሪው ሊቀቅ ወደ ፈለገ ቦታ ይወስዳል። እነሱም ወደ ፈለጉት ቦታ ወደ ፈለገ ቦታ ይነዳቸዋል። አንዴ እዛ ይከታል፣ አንዴ እዚህ ይወስዳል፣ አንዴ እዛ፣ አንዴ እዚህ። ህይወታቸው በዚህ ግራ የተጋባ ሆነ። በጣም አስቸጋሪ፣ በጣም አስጨናቂ፣ መቆጣጠር አልቻልንም። ከዛስ መርከብቷ ወደ ፈለገች ሄደች። ጳውሎስ ተነስቶ ጌታ ተናግሮኛል። አይገርም? ሰማይ ሰምቻለሁ፣ መልአክ ተናግሮኛል፣ አንሞትም፣ እንደ ተናገረው እንደርሳለን። ቆይ አሁን ወደ ቡሌ ሆራ እየነዳ ያንተ መኪና ባህር ዳር ቢወስድ ማለት እኮ ነው። ከነገራ ናችሁ ወደ አያት ሄዳለሁ ብለህ መኪና ዝም ብሎ ተነስቶ ወደ ለቡ ቢሄድ አንድ ሰው ጌታ ተናግሮኛል ፒያሳ እንደርሳለን ብል በጣም ግራ ያጋባ። ጳውሎስ ግን በዚህ አይነት ሁኔታ ውስጥ መልእክት አመጣ። እየሆነ ያለው ሌላ መርከብቱ ወደዛ ምናምን ነው። ግን ጳውሎስ የእግዚአብሔርን ድምጽ ይናገራል። አይዟችሁ እንደ ተናገረኝ እንደዛው ያደርጋል። አሁን የምናውጅ እግዚአብሔር እንደ ተናገረኝ በሉ፣ እንደዛው ያደርጋል።
ጌታ ይወላችሁ ሁኔታ አይታችሁ መልእክት አትቀይሩ። አንዳንዴ ሰባ ያለ ነገር ጌታ ሲናገር ጠባብ ነገር ውስጥ እንገባለን። ኖ በቃ ጌታ ተናግሮኛል። አረ በጌታ አሜን በሉ። አሜን። እስቲ ለራሳችሁ አሜን በሉ። አሜን። እንደ ተናገረ እንደዛው ያደርጋል። መርከብቱ ወደ ሰሜን ሄደች። በቃ ነገር መናጅ ማድረግ ከእጅ ወጥተው ንግድ ተመተው ኪሳራ ገንዘብ ተይዞ ምናምን መጽሐፍ ቅዱስ አንድ ሰው ሌጎን የሚባል ብዙ ሺህ አጋንንት ገባበትና ቤተሰብ በሰንሰለት ሞከረ፣ ዘመድ በመያዝ ምናምን ሞከሩ፣ አልቻሉም። ከዛስ ወደ መቃብር ስፍራ ወሰደ አጋንንት። ውስጡ የገባ ሌጎን የሰውየውን አእምሮ ተቆጣጥሮ ወደ ፈለገበት ይነዳል። መቃብር ቦታ ያድራል። አይገርምም? ለሰውየው መቃብር ቦታ ማለት ኃይለኛ ኮምፎርት፣ ኃይለኛ ፍራሽ ድንጋይ ውስጥ ያስተኛ ከሱ ቁጥጥር ውጪ፣ ከቤተሰብ ቁጥጥር ውጪ፣ ከሰውየው ቁጥጥር ውጪ ወጣ። ከዛስ ኢየሱስ መጣ። አሜን። ነገሩን ወደ እጅ የሚያስገባ ኢየሱስ መጣ። አሜን። መጣ ኢየሱስ መጣና ከሩቁ ባየ ጊዜ ሰገደለት። ልታጠፋኝ መጣ አለው። መጽሐፍ ቅዱስ ሲናገር ለመነ፣ ወደ እርያ እንዲያስገባኝ እዘዛለሁ። ኢየሱስ ግባ ሲል ቦየ እትትሜ ጨላ ጨርሳችሁ እርያ ጠቅላላ። ከዛስ ሰውየው ሰላም ሆነ። ምንድነው ይህን ሰውዬ ከቁጥጥር ውጪ ያወጣን ጂኒ ኢየሱስ ሲመጣ ተመታ፣ ሰውየው ደግሞ ተስተካከለ። ኢየሱስ ሲገባ ይስተካከላል። ኢየሱስ ሲመጣ ይስተካከላል። ደግሞ ቃሉ እንደዚህ ይላል፣ አቅጣጫ ለቀን፣ በደንብ ስሙ፣ መንገዱን ለቀን ተነዳን ይላል። ምን ምንፈልገው በዚህ ነው፣ ግን ወደዚህ ተነዳናል። አንድ ኃይል፣ አንድ ፎርስ ከአቅማችን በላይ ሆኖ ነዳናል። የነቢያት ልጆች ጠገራን ይዞ የቆረጡ ያለ ጠገራ ከእጃቸው ወደቀና የት ገባ ይላል? ሚሳሩ የት ገባ? ውሃ ውስጥ ቢዛን ከሰ እጃቸው ጋር ነበረ። አሁንስ ጥልቀት ወዳለው አንዳንድ ነገር ከእጅ ያመልጥና ጥልቀት ፋጎ አደረቀደን ቀን በጣም ሩቅ ይገባል። አሁን እጃቸውን ቢከቱ የተለያየ ነገር ቢያረጉ ቢሞክሩ ያንን ጠገራ ማውጣት አይችሉም። አንዳንዴ ነገር እንደዚህ ይሆናል። ከእጅ ይወጣና መመለስ ወደ ማትችለው ጥግ ይጠፋል። ከዛ ኤልሳዕ የት ጋር ወደቀ? ሞኝ በሚመስል ነገር ዛሬ ታምናላችሁ? ሞኝ በሚመስል መንገድ የት ነው? እዚህ ጋር አሉ። እንጨት ቆርጦ ጣለ ይላል። እንጨት የት ቢያገር ብረት ስቦ ያውቃል። ግን ጌታ ከተናገረ ያወጣል። ዛሬ ጠፋብኝ ነገር ጥልቀት አለው፣ ርቀት አለው። በሰው በአቅም መመለስ አትችልም። ርቀት አለው። ጌታ ስቦ ያመጣል። ወይኔ ኢሪስታገስት ጌታ ስቦ ያመጣል በሉ ባካኝ። ስቦ ያመጣል ጌታ። አሳዎችስ እነ ጴጥሮስ ሌሊቱን ሙሉ ሞከሩ። ከዛስ አልቻሉም። ኢየሱስ መጣና እስቲ ወደዛ ወርውሩ አለ። ስቦ አመጣ። በኢየሱስም የራቀ ነገር ይቀርባል። አራተኛና የመጨረሻ ጳውሎስ ይሄ ነገር ሲናገር የነበረው ነገር ተስፋ መቁረጥ ከባድ። እቺን ነገር ጨርሳለሁ። እስቲ ተስፋ መቁረጥ በሉ። አብዲ ኩታችሁ ወዳሜ 27:19 ጨረስኩ። ስሙ ያላቦራ ባሻላላባስ 19 ላይ እንዲህ ይላል። ከያላ አንብቦ ብዙ ቀን ስሙ፣ ብዙ ቀን ፀሐይና
ፀሐይም ከዋክብትም ማየት ስላልተቻለ ብዙ ቀን ፀሐይና ከዋክብትም ማየት ስላልተቻለ ንፋስም ስለበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ። አለቀ ተስፋ። እንተርፋለን ነው በቃ እንሞታለን አሉ። ቁጥር 23 በትላንትና ሌሊት የእርሱ የሆንኩ የሚያመልከው እግዚአብሔር የላከው መልአክ አጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባል፣ ካንተ ጋር የሚሄዱትን ሰጥቻለሁ አለ ይላል። ስለዚህ የመጨረሻ ሐሳብ ይሄ ነው። ተስፋ ቆርጧል። አብዲ ኩታታ ዲያለ ስሙ ተስፋ መቁረጥ። እንተርፋለን ኖ፣ እንደርሳለን ኖ። ከባድ ተስፋ መቁረጥ። በዚህ ጊዜ ጳውሎስ ሁለት ጊዜ ተነሳና አይዟችሁ አለ። ሁለት አይዟችሁ ፈማንጀና አይዟችሁ በቃ ልንሞት ነው፣ አይዟችሁ ልንጠፋ ነው፣ አይዟችሁ መርከቡ ተሰባበረ፣ አይዟችሁ ተስፋ ቆረጠ፣ አይዟችሁ ደበላ ዘዳግምና ባሲ ፊታ ጋና ፊታ ዘዳግም አውጣልኝ እስቲ አንድ ሰው ዘዳግም ኢናናናኔ ዘዳግም 31:7 ጳውሎስ እንደዚህ አለ። በደም ስሙ እቺ ታግረ ጨርሳል። ስሙ በደም ስሙ አንድ እንደዚህ አለና ማታ እግዚአብሔር መልአኩን ልኮ በአጠገቤ ቆሞ ነበር አለ። ከነገር አሁን ወደዚህ ጥቅስ እንመለሳለን። መልአኩን ልኮ አጠገቤ ቆሞ ነበር አለ። ማንን ልኮ? ሰዎቹ አያዩትም። ጳውሎስ ከመልአኩ ጋር ያወራል። በነገራችን ላይ ኢየሱስ የሚያበረታ መልአክ ማጣለል ብሎ እንደዛ እኮ ነው። እነ አብርሃምን ጌታ መልአክ ልክ ነበር። በነገራችን ላይ የመልአክ መምጣት የእግዚአብሔር ፕሬዘንስ አለዎት ነው የሚያሳየው። በሌላ አባባል ነውጡ አለ፣ የእግዚአብሔር አብሮነት አለ። ዋው! ቻሌንጅ አለ፣ የእግዚአብሔር መገኘት አለ። ተስፋ አትቁረጡዋል። ምን አለ ዘጋሽ አንብል ሙሴ ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እሺ ትገባለና እርሷንም ጽና አይዞ ይላል። አዲሱ መደበኛ ትርጉም ያዛችሁ አትፍራ ተስፋ አትቁረጥ አለ። ዘዳግም 31 አልኩኝ። እሺ በርታ ደፋርም ሁን ተስፋ አትቁረጥ ይላል። በቃ አጠገብ ያለ ሰው የመጨረሻ መልእክቱ ተስፋ አትቁረጥ በሉ። በገጠመ ነገር በሉ ተስፋ አትቁረጥ። ትደርሳለህ ያለ አወርሳለሁ ያለ ካንተ ጋር አለ። ተስፋ አትቁረጥ። ለጌታ አጨብጭቡ እስቲ፣ ክብር አምጡ ለኢየሱስ።